ውድ የቻናላችን ተከታታዮች ዛሬ የምንመለከተው የመጽሐፍ ቅዱስ ክፍል በማርቆስ ወንጌል ምዕራፍ 5 ቁጥር 25 እስከ 34 ያለውን ይሆናል። በዚህ የመጽሐፍ ቅዱስ ክፍል ውስጥ አንድ የሚያስደንቅ ታሪክ እንመለከታለን። ለ12 ዓመታት ያህል ደም ይፈሳት የነበረች ስትሰቃይ የኖረች አንዲት ሴትን እናያለን። የዚች ሴት በሽታ የአካል ሕመም ብቻ ሳይሆን በወቅቱ በነበረው የአይሁድ ሥርዓት መሠረት ርኩስ ተብላ እንድትገለል ያደረጋት ማኅበራዊ እስር ቤትም ጭምር ነበር። ይህች ሴት ያላትን ጥሪትና ገንዘብ ሁሉ ለባለመድኃኒቶችና ለሐኪሞች ብትሰጥም አንዳቸውም ሊፈውሷት አልቻሉም። ይልቁንም በሽታዋ እየተባባሰባትና ተስፋዋ እየመነመነ ሄደ እንጂ። በሰው መካከል እየኖረች እንደ ባዕድ እየታየች ማንም የማያያትና የማይሰማት የተረሳችና የተጣለች ሴት ሆና ቆይታለች። ሆኖም ግን በዚያ ሁሉ ጨለማ ውስጥ እምነት ከልቧ ተሟጦ አላለቅም ነበር። አንድ ቀን ስለ ናዝሬቱ ኢየሱስ ክርስቶስ ሰማች። ሙታንን የሚያስነሳ ዕውራንን የሚያበራና የታመሙትን የሚፈውስ ድንቅ የሆነ አምላክ ወደ ከተማዋ መምጣቱን አወቀች። ልብሱን ብቻ ብነካ እድናለሁ የሚል ጽኑ እምነት በውስጧ በቀለ። ይህ እምነት ከቤቷ ወጥታ ከተደበቀችበት ተነስታ ወደ ታላቁ የድነት ጎዳና እንድትሄድ ብርታት ሆናት። ጥቅጥቅ ባለው ሕዝብ መካከል አልፋ ወደ ኢየሱስ ክርስቶስ ለመድረስ የነበረው ትግል ቀላል አልነበረም። በደካማ ሰውነቷ የሰውን ክንድና ግፊያ አልፋ እየወደቀችና እየተነሳች ወደፊት ተጓዘች። በመጨረሻም እጇን እንደምንም ዘርግታ የኢየሱስ ክርስቶስን የልብሱን ጫፍ ነካች። በዚያው ቅጽበት ከኢየሱስ ዘንድ ኃይል ወጣ፣ የደሟን ምንጭም አደረቀ። የዘመናት ስቃይዋም በዛች ቅጽበት ውስጥ አለቀ። ኢየሱስ ቆመና ማን ነው የነካኝ ብሎ ጠየቀ። ደቀ መዛሙርቱ በዙሪያው ባለው ሕዝብ ግፊያ ተገርመው ጥያቄውን ባይረዱትም እርሱ ግን የእምነት ንክኪን ከሕዝብ ግፊያ ለይቶ የሚያውቅ አምላክ ነው። ሴቲቱ እየተንቀጠቀጠች መጣችና እውነቱን ለኢየሱስ ክርስቶስ ነገረች። ጌታ ኢየሱስም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ በማለት በሕዝቡ ፊት ስለዚች ሴት ጥንካሬ እምነት መሰከረ። እምነት ከአይሁድ ሕግና ከሥርዓት በላይ የመፈወስ ኃይል እንዳለው በዛች ዕለት ታየ። ሴቲቱ በሕግ ርኩሰት ብትባልም እምነቷ ግን ወደ ቅዱሱ ጌታ እንድትቀርብ አድርጓታል። ለ12 ዓመታት የታገሰችው ትዕግስትና በባለመድኃኒቶች እጅ የደረሰባት ውድቀት ለተአምር መዘጋጃ እንጂ የተስፋ መቁረጫ አልነበሩም። ኢየሱስ የሰውን ሕመም ብቻ ሳይሆን የሴትዮይቱን ስሜቷንና ክብሯንም ጭምር ፈውሷል። ልጄ ብሎ በመጥራት ከባዕድነት ወደ ቤተሰብነት አቅርቧታል። ውድ የእግዚአብሔር ቤተሰቦች ዛሬ በሕመም በብቸኝነት ወይም በሰው ዘንድ በመገለል ውስጥ ላላችሁ ወገኖች ሁሉ ይህንን የእግዚአብሔር ቃል እንዲህ ይመክረናል። ምናልባት እንደዚህ ሴት ለብዙ ዘመናት የታገላችሁት የማይፈታ የሚመስል ችግር ሊኖር ይችላል። ሰዎች ባላዩአችሁና በረሷችሁ ጊዜ ጌታ ግን ያያችኋል። የእናንተ ብቸኝነትና ስቃይ በእግዚአብሔር ዘንድ የታወቀ ነው። እምነታችሁን አትጣሉ፣ ምክንያቱም የጨለማው ዘመን ርዝመት የብርሃኑን መምጣት አያግደውም። በሰው ዘንድ ያልተቻለው ሁሉ ለእግዚአብሔር እጅግ ቀላል ነው። ልክ እንደዚች ሴት እናንተም ወደ ጌታ ስትቀርቡ እርሱ ሰላምን፣ ፈውስንና አዲስን ሕይወት ይሰጣችኋል። በሰላም ሂዱ፣ እምነታችሁ አድኗችኋል ይላል።